በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን እህትና ወንድሞቼ በሀገር ውስጥና በውጭ ሀገር ያላችሁ አሁን በዚህ ቪዲዮ ወደ እናንተ የመጣሁበት ምክንያት ምንድነው? በተለያየ ጊዜና በተለያየ ሰዓት እንዴት እንጸልይ፣ እንዴት እንስገድ፣ እንዴት ነው የጠላትን ኃይል መዋጋት አለብን እያሉ እህትና ወንድሞች በተለያየ ቦታ በተለያየ አካባቢ ሆነው ይደውላሉ። የአምልኮ ስግደትም ያልገባቸው የማያውቁ ሰዎች አሉ። የመቁጠሪያውንም ግርፋቱንም ስግደት ደግሞ 21 ብቻ እየሰገዱ መናፍስትን የሚያሸንፉ የመሰላቸው 41 እየሰገዱ መናፍስትን የሚያሸንፉ የመሰላቸው 64 እየሰገዱ መናፍስትን የሚያሸንፉ የሚመስላቸው በጣም በርካታ ሰዎች አሉ። አጋንንት በዚህ በቀላሉ የሚወጣ ነገር አይደለም እና በመጽሐፍ ቅዱስ በኤፌሶን 6 ላይ ከቁጥር 11 ስትመለከቱ የዲያብሎስን ሽንግልና ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። የእግዚአብሔርን ዕቃ ጦር እነሱ ምንድናቸው? እምነት፣ ጸሎት፣ ስግደት፣ ቃለ እግዚአብሔርን ማወቅ፣ በመንፈስ ቅዱስ ጸጋ መሞላት፣ እነዚህ ናቸው። ስለዚህ እውቀቱ ከሌለን ጠላትን ማሸነፍ አንችልም። በጣም የቪዲዮ ካሜራዬ በጣም እያስቸገረኝ ነው። ፉል ሆኖ ይሆን አላውቅም። ብዙ ሊቀርጽ አይችልም። ብቻ ግን በፓርት እያደረኩ ወደ እናንተ እንዲደርስ አድርጋለሁ። ስለዚህ አሁን ላሳያችሁ የመጣሁት ምንድን ነው? እንዴት እንሰግዳለን? እንዴትስ ጠላትን እንቆጣጠራለን? ምን አይነት የመናፍስት መግረፊያዎች አሉ? መቁጠሪያ ብቻ ነው የምናውቀው፣ ግን በርካታ መንፈሳዊ መግረፊያዎች አሉ። ስለዚህ በምንጸልይበት ጊዜ ፊታችንን ወደ ምስራቅ መዞር መቻል አለብን። ስዕል አድኖ ከሌለ ማለት ነው። ስዕል አድኖ ካለ በስላሴ ስዕል አድኖ ፊት መስገድ አለብን። የስላሴ ስዕል አድኖ ካላገኘን በእመቤታችን ስዕል አድኖ ፊት መስገድ አለብን። በእመቤታችን ስዕል አድኖ የእመቤታችንን ካላገኘን በድርሳነ ሚካኤል እንደምናውቀው አስተራኒቆስ እና ቅድስት አፎሚያ የተጠቀሙበት በሰኔ 12 ላይ ታሪካቸው ተመዝግቦ እንደምንመለከተው የቅዱስ ሚካኤልን ስዕል አድኖ ይዘን በቅዱስ ሚካኤል ስዕል አድኖ፣ ያለዛም ካጣን የቅዱሳን አለ፣ የሌሎችም የቅዱሳን መላእክት አሉ። በእነሱ ስዕል አድኖ እየሰገድን የጠላትን ኃይል ማኮላሸት፣ ማክሸፍ፣ ማጥቃት፣ መግታት መቻል አለብን። ስንሰግድ መጀመሪያ ጸሎት ማድረግ አለብን። ጸሎቱ ምን አይነት ጸሎት? 318ቱ ሊቃውንት የደነገጉት የጸሎት አይነት አለ። መብራት ስለጠፋ ነው ብርሃን የሌለው መብራት ባለመ ይህም ቪዲዮ ለመቅረጽ የገጠመኝን ፈተና እኔ ልነግራቸው አልችልም። ወደ 7 ጊዜ ይሆናል ቪዲዮ የተቋረጠብኝ። አሁንም ይኸው መብራት ጠፋ ማለት ነው። ስለዚህ መስኮት ተከፍቷል። እንቀጥላለን። ስለዚህ ምንድን ነው 318ቱ ሊቃውንት የደነገጉት የጸሎት አይነት አለ፣ ቤተክርስቲያናችን የምትጠቀምበት ማለት ነው። ወደ ምስራቅ ፊታችንን ከዞርን በኋላ መጀመሪያ አንድ ክርስቲያን ለመጸለይ የትምህርተ መስቀል ማድረግ አለበት። ትምህርተ መስቀል መጠቀም አለበት። ማንኛውም ፍጡር ወደ እግዚአብሔር ሲጸልይ እንደዚህ አድርጎ መጸለይ አለበት ማለት ነው። እንደዚህ ነው መሆን ያለበት። እንደዚህ መልበስ አለበት። ከዛ በኋላ በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊትና ሞላ ሰውነቴን አማትባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ፣ አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክብር ጽሩይ በሆነ የሚለውን 318ቱ ሊቃውንት የጻፉትን በውዳሴ ማርያም ላይ ያለውን መነሻ አድርገን ነው። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ይላል። አባታችን ወይ አቡነ ዘበሰማያት እንደግማለን። ይሄን ከደገምን በኋላ የአምልኮ ስግደት እንሰግዳለን። የአምልኮ ስግደት ስንሰግድ አንዳንድ ሰዎች ለምንድን ነው ግንባር የማይነካ ምናምን እያሉ የሚጠይቋሉ። ግንባር የማይነካበት ጉልበታችን ይሄኛው እጃችን ከነካ ይሄ ጉልበታችን ከነካ ግንባራችንን ማስነካት የለብንም። ለምንድን ነው ማናስነካው ሲባል እንደ ሌሎች ኢአማንያን ግንባራችንን ስናስነካ ግንባራችን ይጠቁራል። ይህ ደግሞ ለከንቱ ውዳሴ ያጋልጣል። ስለዚህ በምንሰግድበት ጊዜ እንዲህ እንሰግዳለን። እጃችን መታጠፍ አለበት። ጉንብስ ስንል እንደዚህ መሆን መቻል አለበት፣ መታጠፍ አለበት ማለት ነው። ስለዚህ ይህንን ስግደት
እሰግድ ለአብ እሰግድ ለወልድ እሰግድ ለመንፈስ ቅዱስ፣ ምስጋና ለአብ ምስጋና ለወልድ ምስጋና ለመንፈስ ቅዱስ፣ ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ። ካለመኖር ወደ መኖር ያመጣህ ቅዱሱ የአባቶቻችን አምላክ እግዚአብሔር ክብርና ምስጋና ላንተ ይገባሃል። ምክንያቱም የመኖሬ ምክንያት አንተ ነህና ክብርና ምስጋና ላንተ ይገባሃል። ስንቀጥል ደግሞ የጸጋ ስግደት እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ የሚለው ላይ እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ብለን የጸጋ ስግደትን ይሄ የአምልኮ ስግደት ይባላል። የአምልኮና የጸጋ ስግደት ይባላል። ደጋግመን መስገድ እንችላለን፣ ሌላም እያልን ማለት ነው። ስለዚህ ሌላ ቃላቶችን ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ያዌ፣ ቅዱስ ጸባዖት፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ ሌሎችንም እየጨመር እንዴት እንስገድ ለምትሉ እንዲህ እያላችሁ ስገዱ ማለት ነው። መናፍስቱ ስግደት አይወዱም። ክርስቲያኖች ልብ ብላችሁ አስተውሉ። አንዳንድ ሰዎች ትሰግዳላችሁ ወይ ብሎ ሲጠየቁ ትሰግዳላችሁ ወይ ሲባሉ አዎ እንሰግዳለን ይላሉ። ስንት ነው የምትሰግዱት በቀን? 21 ተሰግዶ ነው እንዲህ አጋንንት የሚወጣው? አንዳንዶች ሲጠየቁ ስንት ነው የምትሰግዱ? 41። እሺ 41 ሰግደህ ጠዋት 41 ማታ 41 ሰገድክ፣ ይሄ ተሰግዶ ነው አጋንንት የሚወጣው? አንዳንዶቹ ደግሞ በእመቤታችን ዕድሜ ይላሉ። ስንት? 64። በቂ አይደለም። ስለዚህ መናፍስትን ለመዋጋት ከደም ከአጥንታችን ለማራቅ የምትፈልጉ ከሆነ ውድ የተዋህዶ ልጆች የስግደት ችሎታችንን ማዳበር አለብን። እስከ ምን ድረስ? እስከ 1500፣ 600፣ 700፣ 300፣ 400፣ 200፣ 250 እስከዚህ ድረስ መስገድ አለብን። መናፍስት የማይወዱት ትልቁና አደገኛው ነገር ቢኖር ለነሱ ሊቋቋሙት የማይችሉት ስግደትና ስግደት ብቻ። ከስግደት በኋላ የምናደርገው ነገር እሱም በመቁጠሪያ መግረፍ ነው። ስንሰግድ እንደዚህ እንዳልን መስገድ የለብንም። እንደዚህ እያልን ስንሰግድ ይሄ ልብሳችን ይወልቃል። 30 ጊዜ ከፍ ከፍ እናደርጋለን፣ እንደዚህ እናደርጋለን። ይሄንን ማውለቅና ማስቀመጥ አለብን ማለት ነው። አውልቀን እንዲህ እያልን ተለተሎ ይሄን ብቃታችንን ማሳየት አለብን። ይሄን ብቃታችንን ለጠላታችን ማሳየት አለብን። መስገድ እንደምንችል አቅሙ እንዳለን ይሄን ብቃታችንን መለማመድ አለብን። አንድ ወታደር ወደ ጦር ሜዳ ከመግባቱ በፊት ስልጠና ይሰጠዋል። አሁንም እኔ ለተዋህዶ ልጆች መንፈሳዊ የአጋንንትን ውጊያ የአጋንንትን ጦርነት ለመቋቋም ብቃት እንዲኖራችሁ እያስተማርኳችሁ እያሰለጠንኳችሁ ነው ማለት ነው። ስለዚህ እየሰገዳችሁ እያለ 10 ሰግዳችሁ የሚደክማችሁ ከሆነ 10 ሰግዳችሁ ቁማችሁ መጸለይ አለባችሁ። ስትጸልዩ እንዲህ ብላችሁ ጸልዩ። እጃችሁን ወደ ሰማይ እንደዚህ ዘርግታችሁ ማለት ነው። እንዲህ አድርጋችሁ ስትጸልዩ መናፍስቱ አይወድም። በደንብ ማወቅ አለባችሁ። ይሄ ጥቆማ ነው፣ ለእናንተ ተጠቀሙበት። ለሌሎችም ለማስረዳት ሞክሩ። ወይ እንዲህ ብላችሁ ጸልዩ፣ ወይ እንዲህ ብላችሁ ጸልዩ። አንዳንድ ሰው እኮ እንዲህ ብሎ ይጸልያል። አንዳንድ ሰው እንዲህ ተደግፎ ይጸልያል። እግዚአብሔርን መፍራት አለብን። በማን ፊት ነው የምንጸልየው? በእግዚአብሔር ፊት እስከሆነ ድረስ ተጠንቅቀን ፈርተን አለባበሳችንን አሳምረን ንጽህና፣ የእጅ ንጽህናችን፣ የፊት ንጽህናችን፣ የጥርስ ንጽህናችንን ጠብቀን አካላችንን፣ ሰውነታችን ንጽህናው መጠበቅ አለበት። ስንሰግድ ጠረናችን ሊቀየር ይችላል። ጸሎት ቤታችን ወይም የምንሰግድበት አካባቢ በእኛ ጠረን ሊታወቅ ስለሚችል፣ ስለዚህ በምንሰግድበት ጊዜ ቅዱሳን መላእክት በእኛ የሚረዳን የሚጠብቀን መልአክ ከእኛ ጋር ይመጣል፣ ወደ እኛ ይመጣል። የሚዋጋንን የመናፍስት ኃይል ይመታልናል፣ ይቀጠቅጥልናል፣ መታሰር ያለባቸውን ያስራል። ስለዚህ በዛ ሰዓት ንጽህናችን ጠብቀን በቅዱሱ በእግዚአብሔር ፊት ስግደታችንን መስገድ አለብን ማለት ነው። ሌላው መናፍስት የማይወዱት ነገር ምንድን ነው ሲባል
መቁጠሪያ አይወዱም። ብዙዎቻችን ለምንድን ነው ሰውነታችሁን የምትደበድቡ ይላል። ሁለት ነገር መናፍስት አይወድም። ሁለት ነገር፣ አንደኛው ረጅም ስግደት፣ ሁለተኛው በመቁጠሪያ መግረፍ። የምንገርፍባቸው መሳሪያዎች አሉ፣ በጣም በርካታ መሳሪያዎች። አንደኛው መቁጠሪያ ነው፣ ይሄኛው ነው። በዚህ በመቁጠሪያው ሰውነታችን ምንም መፍራት አያስፈልግም፣ ይዘን በስነ ስርዓት መግረፍ አለብን። ይሄ አይገልም። ሰውነታችሁን በጭካኔ ስስብልታችሁን ሳትመቱ በጭካኔ ጀርባችሁን፣ ከዛ በመቀጠል የሴትም የወንድም አይነ ጥላ የሚቀመጠው እዚህ ጋር። ይሄንን 50 ወይ 25 ወንዶች ብልታችሁን እንዳትመቱ ተጠንቅቃችሁ መግረፍ አለባችሁ። ሴቶችም ጉልበታችሁን የተለያየ መጥፎ አካላት እንዳትመቱ ተጠንቅቃችሁ መግረፍ አለባችሁ። በስነ ስርዓት መደብደብ አለባችሁ ማለት ነው። ሌላው ሆዳችን ገንዘብ ካጠፋብህ የሰላቢ መንፈስ እዚህ ጋር ነው የሚቀመጠው። ይሄን ትገርፋለህ፣ ሰውነትን በአጠቃላይ ይሄን ትገርፋለህ ማለት ነው። በሁለተኛ ደረጃ ወደዚህ እንዳንንቀሳቀስ የሚያስቸግር መናፍስ ስላለ በስነ ስርዓት ሰሳ ባለ መቁጠሪያ እዚህ ጋር መግረፍ አለን። ጭንቅላትን እየወረረ የሚያስደነግጥ ከኋላ የቆመ እየመሰለ የሚያስደነግጥ መንፈስ ካለ 30 ጊዜ እያሉ ከመደንገጥ መቁጠሪያን አንስተ በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊትና ሞላ ሰውነቴን አማትባለሁ ብለህ አቡነ ዘበሰማያት ከደገምክ በኋላ ጀርባህን እየጠራ ናግባ ወደ እኔ። ከአንተ ርቆ ነው እንደዚህ እየረበሸ ያለው፣ ወደ ውስጥህ እንዲገባ ታደርገዋለህ ማለት ነው። ከዛ ወደ ውስጥ ሲገባ ትደበድበዋለህ። እጅግ አምርረው የሚጠሉት ነገር መናፍስት መቁጠሪያ ግርፋትን ነው። ስለዚህ የቤተ ክርስቲያናችን የምንጠቀምበት አባቶቻችን የተጠቀሙበት ይሄ መቁጠሪያ ነው። በዚህ መቁጠሪያ ስንገርፍ በደምና በአጥንታችን እንዳይቀመጡ ኃያላን መናፍስት በመቁጠሪያው ላይ ይታሰራል። በመቁጠሪያው ፍሬ ላይ ይታሰራል። እንዲገባችሁ እንድታውቁ፣ አቅም የሌላቸው ደካሞች ሰዎች ካሉ በሰውነታቸው ላይ ካረፈ እንዳይጎዳቸው በመቁጠሪያው ላይ ይቀመጣል። ስለዚህ የምንጠቀምበትን መቁጠሪያ እኛና እኛ ብቻ ነን መጠቀም ያለብን። ያኛው ይሄኛው እየተዋሰ የሚገርፍ ከሆነ ከአንተ ላይ ያለው መንፈስ ወደዛ፣ ከእሱ ላይ ያለው መንፈስ ወደዚህ እየተጋባ ሊረብሽ ይችላል። መናፍስቱን የማጥቃት ብቃት ካለ ግን ከአንተ ጋር ገባ ከከሌ ጋር ገባ የሚያመጣው ነገር ስለለ ዝም ብለህ ትገርፈዋለህ ማለት ነው። ይሄኛው አባቶቻችን ሲጠቀሙበት የነበረ ነው። አሁንም እየተጠቀሙበት ነው። ሌላው መግረፊያ ይሄ ነው። ይሄ ምንድነው ሲባል ጧፍ ነው። በዚህ በጧፉ መግረፍ ስትገርፍ ጨካኔ ሊኖር ያስፈልጋል። ጨክነ መግረፍ አለብን። መገረፍ ያለበት መናፍስቱ ስለሆነ ማለት ነው። ሌላኛው መግረፊያ ይሄ ነው። መመናኑ ብዙ ጊዜ ላታገኙት ትችላላችሁ። ይሄኛው ሰንሰለት ነው። ይሄን የሚጠቀሙበት አባቶቻችን ናቸው። ስለዚህ በሀገር ውስጥ ያላችሁ የጸሎትና የስግደት ብቃቱ ያላችሁ የጠላትን ኃይል ከእናንተ ላይ ያስወግዳችሁ በቤተሰቦቻችሁና በሀገራችሁ ላይ ያለውን የመናፍስትን ኃይል ማጥቃት ለምትፈልጉ መናንያን ልትሆኑ ትችላላችሁ። ባህታውያን ልትሆኑ ትችላላችሁ። ብሎ ባህታዊ መሆን ብቻ ሳይሆን ያ አባቶቻችን መነኮሳት በአንገታቸው ላይ የሚያስሩት ሰንሰለት አለ። ስለዚህ በሰንሰለት መግረፍ ነው። በዚህ መግረፍ ነው ማለት እንደያርግ ትገርፏል። የሚያመጣው የሚፈጥረው ሳይድ ኢፌክት የለም። ግን ምንድን ነው በጸሎታችን ጊዜ የትኛውን ቦታ መግረፍ እንዳለብን ተጠንቅቀን መግረፍ አለብን ማለት ነው። ጰራቅሊጦስ መንፈስ ቅዱስ ወይም የሚረዳን መልአክ ከእኛ ጋር ስላለ፣ ስለዚህ 3 አሳይቻችኋል። ሌላው የምንገርፍበት ነገር ስለሌለ ይሄ ምንድን ነው ሲባል አባቶቻችን ወገባቸውን የሚያስሩበት ነው። ወገባቸውን የሚያስሩበት ቀበቶ ነው። ለስራ ከገዳማት ወደ ገዳማት አቀበት ቁልቁለት ሲያርሱ ሲወጡ ሲገቡ እንጨት ሲሰብሩ ሌላም ነገር ሲያደርጉ ይሄንን ይጠቀሙበታል። አንደኛ ሲጾሙ የራም ማንነታቸው ኮስተር እንዲያደርግላቸው ወገባቸው ላይ የሚያስሩት ነው። ስለዚህ ይሄኛው መግረፊያ ነው። ከፈለግ ካጥፈ አያሳምምም፣ ግን ቢሆንም እንደዚህ አድርገህ መግረፍ ይቻላል። በዚህ
እምነት ብቻ ነው የሚያስፈልገው። ብዙ የመግረፊያ አይነቶች አሉ። ስንታየን 4። ሌላኛው በመንፈሳዊ አገልግሎት በክህነት አገልግሎት ለሚኖሩ አባቶቻችን የጠላትን ኃይል ለማጥቃትና ለማሸነፍ ከተቻለ መናፍስት በቄስ ወይም በመነኩሴ አይቀመጥም የምትል ሞኝ የምትጃጃል ትጎዳለህ። ከምዕመናኑ ይልቅ እኛን ነው ለማጥቃት የሚመጣው። ለምን ቢባል መንጋውን እንዳትጠብቅ፣ እርስ በርሳችን እንድንበላላ፣ እንድንጨቃጨቅ፣ እንድንከራከር፣ ፍቅር እንዳይኖረን፣ ለመንጋው እንዳንጨነቅ፣ ቤተ ክርስቲያንን በእምነት እንዳናገለግል። አንዳንዱ 3 ወርና 4 ወር ያልታጠበ ካልሲ አድርጎ ቤተ ክርስቲያን ይገባል። ስትገቡ ቤተ ክርስቲያን ስትጎነበሱ የቤተ ክርስቲያኖቹ ምንጣፍ ተበክለው ተበላሽተው እናያቸዋለን። በዚህ አማካኝነት አደገኛ መናፍስት ይገባል። ንጽህናችን ጠብቀን ወደ መቅደሱ ወደ ቤተ ክርስቲያኑ ስለማንገባ ማለት ነው። ስለዚህ ማንኛውም ሰው ወደ መቅደሱ ሲገባ ካልሲውን ማውለቅ አለበት፣ እግሩን ደግሞ መታጠብ አለበት፣ ንጽህናውን መጠበቅ አለበት። ያለዛ በጣም ከባድ ነው። በዚህ አይነት በቆሸሸ ማንነት ንጽህናን ባለመጠበቅ የምናደርጋቸው ነገሮች ለቅስፈት፣ ለውርደት፣ ለአጋንንት መኖሪያ ያደርጉናል ማለት ነው። ስለዚህ ካህናት አባቶቻችን፣ መነኮሳት አባቶቻችን የጠላትን ኃይል መዋጋት እንደምትችሉ አውቃለሁ። ግን መጽሐፍ ቅዱስ አይደለም የሚያስፈልገው። መጽሐፍ ቅዱስ ሳይሆን መጽሐፍ ቅዱስ ስላችሁ ቁጭ ብሎ ዳዊት ማንበብ ብቻ ሳይሆን፣ ቁጭ ብሎ የተለያዩ መጽሐፍቶችን ማንበብ ብቻ ሳይሆን ስግደትም ይጨመርበት። ለምን ቢባል የተለያዩ አበይት መጽሐፍቶችን ወይም ንዑሳን መጽሐፍቶችን በምንጸልይበት ጊዜ ስንጸልይ እንቅልፍ ይመጣል፣ ስንጸልይ መሰልቸት ይመጣል። በዛ ሰዓት ይሄ መስቀል አለ። በመስቀሉ ሰውነትን በመስቀሉ የአባቶቻችንን ታሪክ ማወቅ መቻል አለብን። ጻድቁ አባታችን አቡነ መብዓጽዮን ፊታቸውን በድንጋይ ጥፊ ይመቱ ነበረ። ያን ማድረግ ብቃቱ ባይኖረንም ለጠላት ኃይል ፊት መስጠት የለንም። በመስቀሉ ኃይል እንዋጋ። በዚህ ጋር ብንመታው መስቀሉ ጠንካራ ነው፣ አይሰበርም። በዚህ ብንመታው ጠላትን እናዋርድበታለን፣ እናቃልልበታለን። በሌላ ደረጃ ልጆቻችንን፣ የንስሐ ልጆቻችንን ወይም ደግሞ እህት ወንድሞቻችንን በመናፍስት የተያዙትን ስናገለግላቸው የሚሰማቸው ስሜት ላይ በመስቀሉ በስነ ስርዓት እያወገዝን ያን ቦታ ብንመጣው የጠላታቸውን ኃይል ልንዋጋበት ወይም ልናሸንፍበት እንችላለን ማለት ነው። ስለዚህ ስንት ነገር አሳየኋችሁ? 5 ነገሮችን አይተናል ማለት ነው። ስለዚህ ውድ የተዋህዶ ልጆች ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን አስተምሩ ብሎ በላካቸው ጊዜ አንድ የታመመ ሰው ልጁን ይዞ ታማሚ ልጁን ይዞ ወደ እነሱ መጣ ይላል። በማቴዎስ 17 ላይ ከቁጥር 21 ተመልከቱት። የተጻፈ ቃል አለ። መንፈሱን እናውጣ ቢሉት ሊወጣ አልቻለም። ይሄ ሰው ለጌታችን ለኢየሱስ ክርስቶስ ቀረበና ምን አለው? ጌታ ሆይ ልጄን በሌሊት ወደ እሳት በቀን ወደ ባህር ይጥለዋል፣ ዱዳ አጋንንት አለበት፣ እያስጨነቀው ነው። ወደ ደቀ መዛሙርቱ አመጣሁት፣ ሊፈውሱት አልቻሉ። ስለዚህ ጌታ ሆይ እባክህን ልጄን አድንልኝ አለው ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን መንፈስ አውጥቶታል፣ አባሮታል፣ አሰናብቶለታል። ሰውየውም ድኗል፣ ከአባቱ ጋር እንዲገናኝ አድርጎታል። ለሐዋርያቱ ግን ምን ብሏቸዋል? እናንተ እምነት የጎደላችሁ ብሏቸዋል። እምነተ ቢሶች ናችሁ፣ እምነት ጎድሏቸዋል። እስከ መቼ ድረስ ነው ከእናንተ ጋር የምኖረው ብለዋል። ምክንያቱም ምንድን ነው? ጌታችን የተናገረበት የራሱ ምክንያት ይኖራል። አሁን መናገር የፈለግኩት ይሄን ነገር ሳይሆን አንደኛ ልጁ የተፈወሰበትን ማን ፈወሰው? ክርስቶስ ፈወሰው። ለሐዋርያቱ የተነገራቸው ትልቅ ነገር አለ። ይሄ ትልቅ ነገር ምንድን ነው? እንዲህ አይነቱ ጸላይ ወይም እንዲህ አይነቱ ጠላት ወይም እንዲህ አይነቱ አጋንንት ያለ ጾምና ያለ ጸሎት አይወጣም። አያችሁ ክርስቲያኖት፣ ያለምንና ያለምን ያለ ጾምና ያለ ጸሎት አይወጣም። ውድ የተዋህዶ ልጆች ስግደቱን ሰገድን መልካም፣ ጸሎቱን አደረግን መልካም፣ በመቁጠሪያ ገረፍን መልካም፣ በመስቀል መታን መልካም። ጾም ከሌለ እነዚህ ሁሉ ከንቱ ናቸው። የቁርስህን፣ የምሳህን፣ የመክሰስህን ከጾምክ በኋላ በአንድ ጊዜ ጠቅልለህ የምትጎርስ ከሆነ የምትቀጠቅጠው መንፈስ ከሰውነትህ ውስጥ ወጥቶ ሆድህ ውስጥ ይቀመጣል ማለት ነው።
ለምን? በምግቡ ይጠቀልላል። ምግቡን እንደ መጠጊያ ያደርገዋል። ስለዚህ ምንድን ነው? አንደኛ ስንጾም ብዙ ምግብ ማከማቸታችንን ስናቆም መናፍስቱ የበላነውን እንዳይበሉ የጠጣነውን እንዳይጠጡ እናደርጋቸዋለን። እኛ ስንበላ ለትንሽ ደቂቃ ነው ኃይል የምናገኘው። መናፍስቱ እኛ ስንበላ እኛ የበላነውን ከበሉ ለብዙ ሰዓታት ኃይል ያገኛሉ። የምንለያየው በዚህ ምክንያት ነው። እኛ ትንሽ ኃይል እናገኛለን፣ እነሱ ብዙ ኃይል ያገኛሉ። በሁለተኛ ደረጃ ደግሞ በሰውነታችን ውስጥ ነው እኛ የምንበላውን የሚበሉ መናፍስት አሉ። እነዚህን መናፍስት መዋጋት አለብን። በምን? ያለ መብላት። በቃ በመጠኑ። እስከ መቼ? የመናፍስትን ኃይል እስክናዋርድ ከሰውነታችን እስክናርቃቸው ድረስ ጾምና ጸሎትን፣ ስግደትን፣ በመቁጠሪያ መቀጥቀጥን፣ የመናፍስትን ስልት ማወቅ መቻል አለብን። ስለዚህ አንዳንዱ ጠማኝ ብሎ 2 ሌትር ውሃ 3 ሌትር ውሃ በአንድ ጊዜ ይጠጣል። 2 ሌትር ጸበል ጠጣ ብትለው እኮ የማይጠጣ ሰው። በዛ ውሃ ውስጥ መናፍስቱ ይቀላቀሉና እንደ መጠጊያ ያደርጉታል ማለት ነው። በዛ ምግብ ውስጥ መናፍስቱ ይቀመጡና እንደ መጠጊያ ያደርጉታል ማለት ነው። ስለዚህ ብዙ እህቶች እሰግዳለሁ እኮ ግን አልተፈወስኩም የሚሉት በምግብ ምክንያት፣ ምግብ በማብዛት ምክንያት፣ እንቅልፍ በማብዛት ምክንያት፣ ለጸሎት ለቅዳሴ ባለመሄድ ምክንያት፣ መንፈሳዊ ነገሮችን እርግፍ አድርጎ በመተው ምክንያት፣ መንፈሳዊ ነገሮችን በመሰልቸት ምክንያት፣ በሁለተኛ ጥቃት የሚያደርስብንን የመናፍስት ኃይል አለማወቃችን። ስለዚህ መጠቀም ያለብንን ነገር መጠቀም አለብን። ውድ የተዋሕዶ ልጆች 21 ስለሰገድክ መንፈሱ ከአንተ ሊወጣ አይችልም። 41 ስለሰገድክ መንፈሱ ከአንተ ሊወጣ አይችልም። 64 ስለሰገድክ መንፈሱ ከአንተ ሊወጣ አይችልም። ይልቁኑ እነዚህ አምልኮ ስግደቶች ናቸው፣ በየትኛውም ጊዜና ሰዓት የሚሰገዱ። 21 እሑድም ቅዳሜም ክብረ በዓልም እነዚህ ስግደቶች የአምልኮ ስግደቶች ናቸው። በቤተ ክርስቲያናችን በእርግጥ አልተለመደም። እሰግዳለሁ ብትል ተቃዋሚህ ብዙ ነው። ስለዚህ ዘወር ብለህ የአምልኮ ስግደት እሰግድ ለአብ፣ እሰግድ ለወልድ፣ እሰግድ ለመንፈስ ቅዱስ፣ ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ፣ ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ። ካለመኖር ወደ መኖር ያመጣህ ቅዱሱ እግዚአብሔር ምስጋና ላንተ ይገባሃል። የመኖሬ ምክንያት አንተ ነህና ምስጋና ላንተ ይገባሃል። እነዚህን ስግደቶች በቁጥር ቆጥረን 11 ጊዜ ብንሰግዳቸው በቂ ነው። ሲሰገድ እንዲህ ብሎ ነው የሚሰገድ ይላሉ። መሬት ሳትነካ ሚሆን ቋንቋ የለም። መስገድ አለብህ። በእጅ በዚህ በተረከዝ ጉልበት መንካት አለበት መሬቱን። ስለዚህ መስገድ አለብህ በስነ ስርዓት። ይሄ ዘወትር ለቅዱሱ ለእግዚአብሔር የሚቀርብ ስግደት ነው። ካህኑ ራሱ ወደ መቅደስ ሲገባ ሰግዶ አይደል የሚገባው? የአምልኮ ስግደት ሰግደው ነው አባቶቻችን የሚገቡት። ስለዚህ ከአባቶቻችን መማር አለብን ማለት ነው። ሌላው ደግሞ ምንድን ነው? መናፍስት የሚወዱትና የማይወዱትን ነገር ማወቅ አለብን። የምንመገባቸው ምግቦች፣ በተለይ ወጣቶች፣ የአይነ ጥላ መንፈስ አይናችንን የሚጋርደን ትምህርት እንዳይገባን የተማርነው እንዳይገባን መምህሩ የሚያስረዳን ነገር እንዳይገባን እውቀት ለመቅሰም ከሰዎች መረዳት የምንፈልገው ነገር እንዳይገባን የሚያደርጉት አብዛኛውን የትምህርት መተትና አይነ ጥላ የሚባል አጋንንት ነው። ሌላው የቡዳ መንፈስ ነው። እነዚህ 3ቱ መናፍስት ናቸው። እነዚህ 3ቱ መናፍስት ከሰው ወደ ሰው ይተላለፋሉ። ከሰው ወደ ሰው ይተላለፋሉ። በእርግጥ የትምህርት መተት ከሰው ወደ ሰው ባይተላለፍም የዘር መተት የሚባል አለ። ቤተሰቡን ሁሉ እሰር የተባለ መተት ከዘር ከልጅ ወደ ልጅ ወደ ልጅ የሚተላለፋል። ቤተሰቡን እሰር ከተባለ ማለት ነው ዘርን እየቆጠረ ያስራል ማለት ነው። አይነ ጥላ ዛሬ ከአንዱ ጋር ነገ ከአንዱ ጋር በማየት ይተላለፋል። ልብስ በመቀያየር ይተላለፋል። አብሮ በመተኛት ይተላለፋል። ደካማ ጎንህን እያየ ይተላለፋል። ይሄ ልብስቲክ የሆነ ጌጣጌጥ ስታረግ ይተላለፋል። አንጸባራቂ ነገሮች በማንኛውም
ሰው ላይ ይተላለፋል። ቡዳ በደም ግባት ነው የሚገባው፣ ተላላፊ አጋንንት ነው ማለት ነው። ስለዚህ እነዚህ አጋንንቶችን የሚመጡትን አጋንንቶች ለመዋጋት ሁልጊዜ የታጠቀ ሰው መሆን አለብን። በጸሎት በስግደት የበረታ ሰው መሆን አለብን። ቢገባ ወጥቶ ይሄዳል። ቢገባ ስትገርፈው ወጥቶ ይሄዳል። አንተ ሳታየው እየሾለከ ይወጣል። ማታ ከገባ ሌሊት ስትሰግድ ይወጣል። ቀን ከገባ ማታ ስትሰግድ ይወጣል። ከአንተ ጋር መቀመጥ የሚፈልግ አጋንንት የለም። ለምን? መቃጠል አይፈልግማ። ስለዚህ መናፍስት ስግደት፣ አምልኮ፣ መቁጠሪያ አይወዱም። አይነጥላ ደግሞ የቡዳ መንፈስና አይነጥላ ዕጣን፣ የዕጣን ጭስ አይወድም። አባቶቻችን ማዕጠንቱን እንዲያረጉ ሲያጥኑ ተጠግቶ መታጠን፣ በመስቀላቸው መባረክ፣ እነዚህን ነገሮች እንደጋግማቸው፣ እንበርታ። ሌላው እኔ ሰልችቶኛል፣ መጽሐፍ እያነበብኩ ነው የምጸልየው የምትሉ በጣም ብዙ ሰዎች አላችሁ። መጽሐፍቱን እያነበብክ የምትጸልይ እኮ ከሆነ መጀመሪያ አእምሮህ ንጹሕ መሆን አለበት። አጋንንቱን ከላይ ላይ አስወጣ። አርጋኖ ይዘህ እየጸለይክ አንዴ መርካቶ፣ አንዴ ዱባይ፣ አንዴ የማይፈለግ ሀሳብ እያመጣ አንዴ ድሃ አንዴ ሀብታም ሲያደርግ፣ አንዴ በአውሮፕላን ስትበር፣ አንዴ መኪና ስትገዛ በሀሳብ ትናውዛለህ። አንተ እኮ እየጸለይክ ነው ያለው። ስለዚህ እነዚህን መጽሐፍቶች አታንብባቸው፣ አትጸልይባቸው ሳይሆን ከስግደት በኋላ ነው። ከስግደት በኋላ፣ ከብዙ ስግደት በኋላ፣ ከብዙ ጅራፍ፣ ከብዙ ግርፋት በኋላ። አሁን ይህን መልእክት እያስተላለፍኩ ያለሁት በእምነት መንፈስ በውስጥ ያለብኝ ለምትሉ ሰዎች ይሄ ይጠቅማቸዋል። ይሄ ደግሞ ምን አይነት ትምህርት ነው የሚያስተምረው? የተዋህዶ እምነት ተበላሸ፣ እንደዚህ አልነበረም ድሮ፣ አባቶቻችን እንደዚህ አድርገው አያውቁም ካላችሁ የምትሉ ሰዎች ካላችሁ የአባቶቻችንን ድርሳን ገድላቸውን ማየት ትችላላችሁ። የአባቶቻችንን የነ አቡነ መልከ ጸዲቅን፣ የነ አቡነ መባጽዮንን፣ የነ አቡነ ተክለ የሌሎችንም ቅዱሳን ስግደታቸው አባታችን አቡነ ተክለ ሃይማኖት መዝሙረ ዳዊት 150 መዝሙረ ዳዊት በቃላቸው ይዘው ነው የሚሰግዱት። ሳይሰግድ ቅዱስ የተባለ ጻድቅ የለም። አሁን ግን ስግደት የሚባል ነገር ተረስቷል። ሳይሰግዱ ቅዱሳን የተባሉ የለም። ሁሉም በስግደት የጠላትን ኃይል አርበድብደው አስጨንቀው አዋርደው አቃለው አንዳንዱን በዋሻ አንዳንዱን በተራራ አንዳንዱን በገደል አንዳንዱን በዛፍ ላይ አንዳንዱን በባህር አስረዋል። ገድላቸውን መጽሐፋቸውን እያነበባችሁ መረዳት ትችላላችሁ። አባቶቻችን ደግሞ በጸሎታቸው ብዛት የተነሳ ለራሳቸው ብቻ ሳይሆን ለሀገራቸው ለልጆቻቸው ተርፈዋል። መናፍስትን እያወጡ እየቀጠቀጡ እያሳደዱ ምዕመናንን ይፈውሱ ነበረ። ዛሬ የተወሰኑ አባቶች ብቻ ናቸው መናፍስት ያለባቸውን እህት ወንድሞች የሚፈውሱ። አጋንንት ሲጮባቸው ወይ መጣብኝ ብለው የሚሮጡ ነው ያሉት። ሌላው ደግሞ አጋንንት እየጎተተ ወደ ሰው የሚያስገባ ነው ያለው። ጊዜውና ሰዓቱ ተበላሽቷል። ስለዚህ ራስህን አድን፣ ራስህን አድን፣ ከአጋንንት እስራት ራስህን አድን። እኔ እየነገርኩ ነው፣ አደራዬን እየተወጣው ነው። ራስህን አድን ስል ምን በማድረግ በመስገድ እግዚአብሔርን በማምለክ ከክፋት በመራቅ ከነገር በመራቅ ከተንኮል በመራቅ ከምቀኝነት በመራቅ ከዘረኝነት በመራቅ ከዝሙት በመራቅ ከዓይነ ጥላ ሴራዎች ራስን በራስ ከማርካት በመራቅ በትዳር ላይ ሌላ ትዳር በመያዝ ሳይሆን ተወስኖ በመኖር ከማጭበርበር ሰው ከመጉዳት ከክፉ ነገር ከሐሜት ከተንኮል ከስግብግብነት ከስስት ርቀ ራስን አድን። አስራት በኩራት አውጣ፣ ነዳያንን እርዳ፣ ቤተ ክርስቲያንን እርዳ፣ አባቶችን አክብር፣ መስቀሉን አክብር፣ ማተብህን አክብር፣ እምነትህን አክብር። በየአደባባዩ በየፌስቡኩ እምነትህን ሃይማኖትን አታሰድብ። ከመናፍቃን ጋር ተለይ፣ ለብቻ በሃይማኖት ተጓዝ። የመናፍቃንን ዝምድና አቁም። የአጋንንት ልጆች ናቸው፣ ከነሱ መጠጋትን አቁም። ህብረት አይኖርህ። ከስርማሽ ከቅጠል በጣሽ ከአጋንንት ጠሪ ራቅ።
ከአጋንንት አምላኪዎች እራቅ፣ ከጣዖት አምላኪዎች እራቅ፣ ራስህን አድን ማለት ይሄ ይበቃል። ሲበዛባችሁ ሲሰለቻችሁ ደግሞ እንትን እንዳይሆን በቂ ነው። አሳይቻለሁ። የምንገርፍባቸውን የመግረፊያ አይነቶች፣ የምንሰግድባቸውን የአሰጋገድ አይነቶች። ሌላው ጥያቄ ካላችሁ ቀጥታ በመደወል ወይ ኮሜንት ላይ በመጻፍ ወይ በአካል በመገኘት የቀረውን ጥያቄ ተነጋግረን መፍታት እንችላለን። ከዛ ውጭ ግን መንፈስ እንኳን ከላይ ላይ በወንድም በጓደኛ እንዲቧጠጥ እንኳን ቢፈለግ አንተ ካልሰገድክ፣ አንተ ካልጸለይክ፣ አንተ እምነቱ ካልኖረህ የተቧጠጠው አጋንንት ሌላ አጋንንት ይተካብሃል። አመፀኛው አጋንንት ቢቧጠጥ ሌላ አመፀኛ አጋንንት አንተ እዛው እየተቧጠጠ ሌላ አመፀኛ አጋንንት ተክቶብህ ይሄዳል። እኛ አናየው፣ መንፈስ ቅዱስ ነው የማየው። ስለዚህ ነገ ሌላ አመፀኛ አጋንንት ይገባል ማለት። ስለዚህ ምንድን ነው የሚሰግድ ከሆነ ከተቧጠጠ ተቧጠጠ ነው፣ አይመጣም። በቃ ሰላም ያገኛል ማለት። አሁን አንዳንድ እህቶች ለእናታቸው ይጸልያሉ፣ ለአባታቸው ይጸልያሉ፣ ለወንድማቸው ይጸልያሉ፣ ለጓደኛቸው ይጸልያሉ፣ ለባለቤታቸው ይጸልያሉ። በዚህ አማካኝነት በአንድ ሰው ላይ መንፈሱ እየተቧጠጠ ይሰናበታል። ይሄኛው ማጅራት መች ከሆነስ የልጅቱ ወይም የሰውየው ጸሎት ኃያል ሆኖ ያን መንፈስ እንዲነሳ ቢያደርገው ነገ አደገኛ መንፈስ በሰውየው ይገባል። የሚቧጠጥላችሁ ሰዎች እባካችሁ እህቶቻችን እየደከሙ ነው፣ ስለነሱ ብላችሁ ወደ ጸሎት፣ ወደ ጾም፣ ወደ ንስሐ ተመለሱ። እየተጎዱ ነው። እባካችሁ ቤተሰቦቻችሁ እየተጎዱ ነው። እህቶቻችሁ እየተጎዱ ነው። እናንተ እስከምትመለሱ ንስሐ እስከምትገቡ የቅዱሳን ቃል ኪዳን ብርቱ ስለሆነ እግዚአብሔር የገባላቸው ቃል ኪዳን ብርቱ ስለሆነ እህቶቻችን ወንድሜ ይዳንልኝ፣ እናቴ ትዳንልኝ፣ ቤተሰቤ ይዳንልኝ እያሉ እየጸለዩ መንፈሱ 2 ዓመት 3 ዓመት ግንባር ላይ ታስሮ እየበጠበጠ ነው። መናፍስት ከ10 ቀን ከ15 ቀን ወይ ከ3 ከ4 ቀን አያልፉ። ያለዛ ደግሞ አንድ የተጋለጠ ወዲያ ይሰናበታል። ምንም ጅንጃንካ ስለሌለ ማለት። ስለዚህ ባካችሁን ሁላችንም ወደ ንስሐ፣ ሁላችንም ወደ ጸሎት፣ ሁላችንም ወደ ስግደት፣ ሁላችንም ወደ አምልኮ፣ ከነገር ከክፋት ከመቀኛ የፖለቲካ የዘረኝነት ነገር ይቁም። የተዋህዶ ልጆች ከሆናችሁ ከክፉ መንፈስ ራቁ፣ ከጥፋት መንፈስ ራቁ፣ ከምቀኝነት መንፈስ ራቁ፣ ከስካር ከዝሙት መንፈስ ራቁ፣ ጫት ከማቃም ሲጋራ ከማጨስ ራቁ። በቃ አስፈላጊ አይደለም። ስለዚህ በእምነታችን ሃይማኖታችንን እንድንጠብቅ በእግዚአብሔር ስም አሳስባለሁ። አባቶቻችን አምላክ እግዚአብሔር በተማርነው ትምህርት 30 60 100 አፍርተን የመንግስት ወራሾች እንድንሆን እርሱ ይፍቀድልን። አሜን። ሰላማችሁ በክርስቶስ ይብዛ። ሰላም እግዚአብሔር ከእናንተ ጋር ይሁን።